ከተማ ብቻ አይደለችም፣ ተስፋና የሞት ወጥመድ ተብላ ትጠራለች። ላሪኮንዳ በፔሩ ደቡባዊ ምስራቅ ክፍል በአንዲስ ተራሮች ከፍታ ላይ ትገኛለች። በትክክል ከባህር ወለል በላይ 5100 ሜትር ላይ መቀመጧ በዓለም ላይ በቋሚነት ሰዎች የሚኖሩባት ከፍተኛ ቦታ ያደርጋታል። ይህ ከፍታ የሚፈጠረው የአየር ሁኔታ እጅግ ከባድ ነው። የቀዘቀዘ በረዶማ የአየር ንብረት ያለውና አየሩ በኦክስጂን እጥረት የተበደለ ነው። ብዙ ነዋሪዎቿ ከፔሩ የተለያዩ ክፍሎች የመጡ ወርቅ ፈላጊዎች ሲሆኑ ቁጥራቸውም ከ50,000 እስከ 60,000 ይደርሳል። በከተማዋ መኖሩ ዋነኛ ምክንያት የአቅራቢያው የበለጸገ የወርቅ ክምችት ነው። የማዕድን ቆፋሪዎች የሚሰሩበት አደገኛ የሥራ ስርዓት ካቾሬኦ ይባላል። ይህ ስርዓት እጅግ ኢሰብአዊ ሲሆን ሰራተኞች ለኩባንያው 30 ቀናት ያለ ክፍያ በነፃ ከሰሩ በኋላ በ31ኛው ቀን ብቻ ለራሳቸው እንዲቆፍሩ ይፈቀድላቸዋል። በዚህም ቀን የሚያገኙትን ወርቅ በጀርባቸው አዝለው ያወጣሉ። ችግሩ የዚህ ቀን ምርት በዕድል ላይ የተመሰረተ በመሆኑ ብዙዎቹ ምንም ሳያገኙ የአንድ ወር ድካማቸው በከንቱ ይቀራል። አስከፊ የክፍያ ስርዓት ሰዎችን ለከፋ ድህነትና ለተስፋ መቁረጥ ይዳርጋል። በሌላ በኩል ደግሞ የወርቅ ዝርፊያው በስፋት የሚካሄድ ሲሆን ዓለም አቀፍ ኩባንያዎች ጭምር በህገወጥ መንገድ የሚገበያዩበት ወርቅ ከፍተኛ ነው። ላሪኮንዳ በፔሩ ውስጥ ህግ አልባ ከተማ የሚል ስያሜ አግኝታለች። በወርቅ ዙሪያ የሚሽከረከረው የገንዘብ ፍሰት የወንጀል ቡድኖችን እና ከፍተኛ ብጥብጥን ፈጥሯል። በከተማዋ ወንጀል ተንሰራፍቶ የአካባቢውንም ሆነ የሀገሪቱን ፖሊስ አቅም አልፏል። የሰው መገደል በየደቂቃው የሚሰማ የዕለት ተዕለት ክስተት ሆነዋል። የፍሳሽ ማስወገጃ ሆነ ቆሻሻ ማሰባሰቢያ ስርዓት የላትም። ቆሻሻውና የፍሳሽ ውሃው በየመንገዱና በተራራው ዳር ይፈሳል። ወርቅ ከአለት ለማውጣት የሚጠቀሙት ሜርኩሪና ሳይናይድ የተባሉ መርዞች አየሩ፣ አፈሩና ውሃው ሙሉ በሙሉ ተበክለዋል። በዚህ ብክለት የተነሳ የማዕድን ሰራተኞች አማካይ የህይወት ዘመን ከ30 እስከ 35 ዓመት ብቻ እንደሆነ ይገመታል። ላሪኮንዳ የከተማዋ ህዝብ አብዛኛው ወንድ በመሆኑና በአስቸጋሪ የሥራ ሁኔታ ውስጥ ባለው ከፍተኛ ገንዘብ ፍሰት ምክንያት ላሪኮንዳ ለጾታዊ ብዝበዛና ሴተኛ ዳሪነት ወደ አደገኛ ማዕከልነት ተቀይራለች። በከተማዋ ካለው አጠቃላይ ህዝብ ሩቡ ያህል ሴተኛ ዳሪዎች ሊሆኑ እንደሚችሉ ይገመታል። ይህም እጅግ ከፍተኛ ቁጥር ነው። በከተማዋ ያሉት መሸታ ቤት ቁጥር ከከተማዋ መኖሪያ ቤቶች በትንሽ የሚበልጥ ወይም እጅግ የቀረበ ሲሆን አብዛኛዎቹ ለሴተኛ ዳሪነት አገልግሎት የሚውሉ ቦታዎች ናቸው። በርካታ ሴቶች በአብዛኛው ከፔሩና ከቦሊቪያ የተሻለ የሥራ ዕድል የተሰጥቷቸው በሐሰተኛ ቃል ኪዳን ወደዚች ከተማ ይወሰዳሉ። ነገር ግን ሲመጡ የሚገኙት አስከፊና የባርነት ህይወት ነው። በተለይም ዕድሜያቸው ከ12 ዓመት በታች የሆኑ ህጻናት ጭምር ለዝውውርና ለጾታዊ ብዝበዛ ሰለባ ይሆናሉ። ላሪኮንዳ እጅግ ሀብታም የሆነ የወርቅ ክምችት ስላላት ወርቅ እንደ አፈር የሚዛቅባት ቢባልም ውስጧ ያሉት ምስኪኖች ወርቁን ቀርቶ በህይወት መቆየቱ ፈተና ሆኖባቸዋል። ከተማዋ የገቡትን ሰዎች በቀላሉ የማትለቅ የሞት ማማ ላይ የተገነባች በዓለም ላይ ካሉ አስከፊ የኑሮ ሁኔታዎች አንዱ የሆነች የተስፋ መቁረጥ መንደር ሆና ቀጥላለች። ላሪኮንዳ የሰው ልጅ የሀብት ፍላጎት ከሰብአዊነትና ከህይወት ዋጋ በላይ ሲሆን ምን ያህል አስከፊ ሁኔታ መፍጠር እንደሚችል በግልጽ የምታሳይ አሳዛኝ ምሳሌ ናት። ለዚህ ነው ላሪኮንዳን የተስፋና የሞት ወጥመድ የምንላት።